ሰላም ነው። አልሐምዱሊላህ። መልካም። በቅድሚያ ሰላምታዬን ያቀረብኩልህ ዋና ማናጀር ሰለሞን አባተ እባላለሁ። ከኢትዮጵያ ንግድ ባንክ አዲስ አበባ ከሚገኘው ከጥሪ ማዕከል ነበር የተደወለልዎት። እሺ። የባንካችን ኢትዮጵያ ንግድ ባንክ ደንበኛና ተጠቃሚ አይደለ? መልካም። ሞባይል ባንኪንግ አስከፍተዋል፣ ይጠቀማሉ? መልካም። ደንበኛችን ሞባይል ባንኪንግ የምትጠቀመው በኮከብ 889 መሰላል ነው ወይስ አፕሊኬሽኑ ነው? በሁለቱም ትጠቀማለህ? መልካም። ደንበኛችን የተደወለልህ ለመልካም አጋጣሚ ነው። እንደነገርኩ መጠቀሚያ ስልክ ትልቁ ተች ስክሪን ነው ወይስ ትንሿ ነች? ስልኮት ትልቁ ተች ነው ወይስ ትንሿ ነች? ስማርት ነው። በጣም ጥሩ። እየደወልን ያለው ለመልካም አጋጣሚ በሰላም ስለሆነ ልብ ብለህ አዳምጠን። እሺ። መልካም። ኢትዮጵያ ንግድ ባንክ ዛሬ የ81ኛ ዓመቱን የምስረታ በዓሉንና ያለፈውን የገናንና የጥምቀት በዓልን ምክንያት አድርገን የ27ኛ ዙራችንን ይቆጥቡ ይሸለሙ እያልን ለደንበኞቻችን ማበረታቻ ሽልማት ድጋፎችን እየሰጠን ያለ ነው። ሆኖም ኢትዮጵያ ንግድ ባንክ ላይ በዚህ ባሳለፍናቸው ወራት እየመጡ ገንዘባቸውን ከ50 ጀምሮ ገቢና ወጪ ለሚያደርጉ ደንበኞቻችን የሽልማት ማረጋገጫ የሎተሪ ወይም የዕጣ ኩፖን ቁጥሮችን እየሰጠን ያለ ነው። እርስዎም ባሳለፍናቸው ወራት ወደ ባንካችን ኢትዮጵያ ንግድ ባንክ እየመጡ ገንዘቦትን ከ50 ጀምሮ ገቢና ወጪ እያደረጉ ነበር አይደለ? አቶ መሀመድ አስናቀው ነህ አይደለ? በጣም ትክክል ነው አቶ መሀመድ። ባንካችን ላይ ባሳለፍናቸው ወራት ከ50 ጀምሮ ገቢና ወጪ ስታደርግ አንተን ኢትዮጵያ ንግድ ባንካችን ላይ 27ኛ ዙር ተወዳዳሪ የሚያደርግ የሎተሪ ቁጥር የዕጣ ቁጥር ነበረ። ያንን የሎተሪ የዕጣ ቁጥርን ደግሞ አንተ ከባንካችን ቅርንጫፍ መጥተህ አልወሰድክም፣ አልተቀበልክም አይደለ? አልወሰድኩም። የሎተሪ ቁጥርን አልወሰድክም አይደለ? አልወሰድኩም። መልካም። የሎተሪ ቁጥሩን ያልወሰዱት ባለማወቅ ነበር ወይንስ ግንዛቤ አልነበረውትም? አላወቅኩም። መልካም አቶ መሀመድ። ሆኖም አንተ ከባንካችን ላይ ባለማወቅ ያልወሰድከው የሎተሪ ወይም የዕጣ ኩፖን ቁጥር ዛሬ ወደ አዲስ አበባ ወደ ዋናው የኢትዮጵያ ንግድ ባንክ የዕጣ ድልድል ቢሮ ላይ ተመላሽ ሆኖልህ ዛሬ 27ኛ ዙሩን ይቆጥቡ ይሸለሙ ዕጣ ስናወጣ የአንተ የሎተሪ ቁጥር ከ10 ተሸላሚዎቻችን መካከል እድለኛና ፍሬያማ አድርጎ 5ኛን ውጤት ይዞልህ ለመውጣት ዘመናዊ የሆነ ቤኮ የልብስ ማጠቢያ ማሽን ተሸላሚና አሸናፊ ሆነን የተደወለልህ። በቅድሚያ ለአንተና ለመላው ቤተሰብ እንኳን ደስ አለህ ኮንግራ ብለናል አቶ መሀመድ። ኦኬ፣ ኮንግራስ ታንክ ዩ። መልካም። ሆኖም ይህን የተበረከተለትን ዘመናዊ የሆነ ቤኮ የልብስ ማጠቢያ ማሽን የትም መልፋት መርከም ሳይጠበቅቦት ይቀርበኛልና ይመቸኛል በሚሉት ባሉበት ቅርንጫፍ ነው ሽልማቱን አስተላልፈን ሽልማት ርክክቡን የምፈጽመው። አንተን ሽልማቱን ለመረከብ የት አካባቢ ምን ቅርንጫፍ ይቀርባል? ኦኬ፣ አሁን ለጊዜው አዲስ ዘመን ያለሁት። አዲስ ዘመን አይደለ? በጣም ጥሩ ደንበኛችን። ሙሉ ለሙሉ የተበረከተለትን ሽልማት ወደ አዲስ ዘመን በጥሬ ዕቃነት ማስተላለፍ ስለማንችል እዚሁ ባንካችን ስር በሚገኙ ብቁ በሆኑ የገንዘብ ባለሙያዎች ወደ ጥሬ ገንዘብ እየቀየርን ነው ሽልማቱን የምናስረክቦት። በጥሬ ገንዘብ የተበረከተለት ዘመናዊ የሆነ የልብስ ማጠቢያ ማሽን የ85 ሺህ ብር የገንዘብ ግምት አለው። ከእርሶም 85 ሺህ ብሩ ላይ 5 ሺህ ብሩ እዚሁ ባንካችን ላይ የመንግስት ታክስ ቀረጥ ክፍያ ተቆራጭ ሆነብህና 80 ሺህ ብሩ ነው ወደ አዲስ ዘመን ቅርንጫፍ የምናስተላልፍልህ። በድጋሜ ከነመላው ቤተሰብ እንኳን ደስ አለህ ኮንግራ ብለናል ደንበኛችን። እንኳን አወድታል። መልካም። ሆኖም እርስዎ ሽልማት ርክክቡን ለመፈጸም ወደ አዲስ ዘመን ቅርንጫፍ የሚሄዱት በነገው ዕለት ከጠዋቱ 4 ሰዓት ተኩል ጀምሮ ነው። ነገ ጠዋት 4 ሰዓት ተኩልም ወደ ባንካችን ላይ ሽልማት ርክክቡን ለመፈጸም ሲመጡ የኛ የባንክ ቤት ዋና ማናጀር ከእርስዎ የሚጠይቁት 3 ዋና መስፈርቶች አሉ። ኦኬ። አንደኛ የነዋሪነት የቀበሌ መታወቂያ አይደለ? መልካም። ሁለተኛ 3 ጉርድ ፎቶዎችን ታዘጋጃለህ? እሺ። መልካም። በሶስተኛና በዋነኝነት ደረጃ የምታዘጋጀው ከባንካችን ላይ በሰዓቱ ያልወሰድከውን እድለኛና አሸናፊ ያደረገን የሎተሪ ቁጥርን ነው። ይህ የሎተሪ ቁጥር ደግሞ ወደ ዋናው ቢሮ ዲአክቲቭ ሆኖ ተመላሽ ሆኗል። ይህ ዲአክቲቭ የሆነውን የሎተሪ ቁጥር በመደበኛ የሞባይል ባንኪንግ ዳታቤዝ አማካኝነት ዲአክቲቭ የሆነውን የሎተሪ ቁጥሮችን ከኛ ኮምፒውተር ተነግሮት በጥንቃቄ እያዳመጡኝ ይመዘግባሉ። የሎተሪ ወይም የዕጣ ቁጥሮትን መዝግበው ካጠናቀቁ በኋላ
ወደ ስልኮት ላይ ሲቢ ብር ብሎ የባንካችን 3 ሜሴጆች ተደራሽ ይሆንልዎታል። እነዛም ይገባሉት ሜሴጅ በውስጡ የእርስዎን ሙሉ ስም የያዘ ባንካችን ኢትዮጵያ ንግድ ባንክ ላይ ምን አይነት ሽልማት እንደደረሱትና ከባንካችን ያልወሰዱትን እድለኛና አሸናፊ ያደረጉትን የሎተሪ የዕጣ ኩፖን ቁጥሮትን የሚያሳይ ሜሴጅ ነው የሚገባሉት። ሜሴጆቹ ወደ ስልኮት ሲገባ ሜሴጅ መግባቱን ቼክ አድርገው ከኛም ከባንካችን ጋር ተመሰጋግነው የሚለያዩ ነው መኖሽን። እሺ እሺ መልካም ደንበኛችን፣ ሆኖም ሞባይል ባንኪንግ አገልግሎት ተከፍቶልኛል እጠቀማለሁ ያለን እዚህ የምናወራበት በ18 ቤቱ መጠቀሚያ ስልኮት ነው ወይስ በሌላ ነው? በዚሁ ነው። መልካም ደንበኛችን፣ እርስዎ አገልግሎቱን ሁለቱም አገልግሎት አፕሊኬሽን ዳታቤዙንም ማኑዋል ሲስተም ኮከብ 889 መሰላሉንም ይጠቀማሉ አይደለ? ሁለቱም እጠቀማለሁ። በጣም ጥሩ። ወደ አፕሊኬሽን ላይ ገብተው የዕጣ ቁጥሮችን መዝግበን ሜሴጅ ለመላክ ትንሽ ዳታ ሲስተሙ ሎድ እያደረገ ስለሚያስቸግረን በቃ ሳራን ፈልግ የሆንክ ድድብ ነህ እንዴ? ተባል ነው አላባቴ ድድብ ነህ እንዴ? ተባል ነው አላባቴ